አግቢ እንጂ የተባለች በየቀረበችበት ሁሉ የምትወዘወዘው አርቲስት በካዛንቺስ ልዩ ስጦታ ተበርክቶላታል። የፈንጠዚያውን ጉዳይ በሚስጥር ያወራን ስለ ተዋናይት መስከረም አበራ ያልተሰሙ ጉዳዮችን አጫውታቸዋለን። የሙያ አጋሯ ስለሱ ያጋራን መልእክትም አለ፣ ታደምጡታላችሁ። እናንተ ብቻ ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቁማ የበስንቱ ባለቤቱና በየሳምንቱ በኢቢኤስ ቴሌቪዥን የምታዝናናን አርቲስት መስከረም አበራ ያልተጠበቀ ሰርፕራይዝ ከሰሞኑ አስተናግዳለች። ካሁን በፊት ልጅ ሳይኖራት እንዴት የልጅ ዳይፐር ታስተዋውቃለች ተብላ ስትወቀስ የነበረችው ተዋናይት መስከረም አምላክ ሲፈቅድ እሷም የልጅ እናት እንደምትሆን ተናግራ ነበር። አሁን ጊዜው ደረሰ ይመስላል። በመሃል ካዛንቺስ ከቪአይፒ ክፍል የወጣው መረጃ እንደሚጠቁመን ከሆነ አርቲስቷ በእጮኛዋ ድንገት የፈንጠዝያ ገጥሟታል። በየቀረበችበት ቃለ መጠይቅ ሁሉ ባለትዳር አለመሆኗን እያነሱ ለሚያስጨንቋት ሰዎች አሁን ምላሽ ተገኝቷል። የመስከረም እጮኛ በወርሃ ሚያዝያ በውዱ የመዝናኛ ክፍል ውስጥ ጥቂት ወዳጆቻቸው ብቻ በተገኙበት በርከክ ብሎ ታገቢኛለሽ ወይ ሲል ጠይቋታል። የአርቲስቷ ምላሽም እንደተጠበቀው እሽታ ሆኗል። የሁለቱ ጥንዶች የብቸኝነት ዘመን በትዳር ሊደመደም አቶና ወይዘሮ ሊባሉ ቀኑ ደርሷል። ይሄ ሁሉ ሲሆን ግን ጉዳዩን ማንም እንዲያውቅ አልተፈለገም። መነጋገሪያ እንዳይሆን በመፍራት በቪአይፒ ሩም ውስጥ አነስ ባለ ዝግጅት ነበረ ፕሮግራሙ የተዘጋጀው። በስፍራው የነበሩ ምንጮች እንደሚሉት ገና ለትዳር ያልበቃን ጉዳይ አውጥቶ ለሕዝብ ማጋለጥ በትዳሩ ላይ መጥፎ ዕድልን መጥራት ይሆናልና ሁሉም በጊዜውና በመጠኑ ተደርጎ መደረጉ መልካም ነው ተብሏል። ብዙ አርቲስቶች ትዳራቸው አልጸና ያለው በሚዲያው እየቀረቡ ስለ ጓዳቸው ማውራታቸው እንደሆነ የሚናገሩት ትዳራቸው ካከተመ በኋላ ነው። እዩኝ በኋላ ደብቁኝ ያመጣል ይላል ያገር ሰው ሲተርት። ቀድሞውኑ ስለ ትዳርና ስለ ፍቅር እኛ ካላስተማርናችሁ ከኛ ውጪ ፍቅርና መዋደድ ላሳር ነው ሲሉ የነበሩ ጥንዶች መጨረሻቸው በፋነኑበት ሕዝብ ፊት መተማማትና መላቀስ ሆኗል። ታዲያ የሂሩቴ በእውነተኛዋ ስሟ ደግሞ የመስከረም አበራ የታገብኛለሽ ጥያቄ ሽሽግ ማለቱ ለብዙ ትኩረት ፈላጊ አርቲስት ጥንዶች ትልቅ መማሪያ ነው። ቆይ ግን ማን ስለሆነች ነው እንደዚህ የምታሞጋግሳት ካላችሁኝ መለስ ብዬ ጥቂት ስራዎቿን ከጅምሩ ላውጋችሁ። መስከረም አበራ ሂሩቴን ሆና ባሏን በብልጠትና በገቢ የምትበልጥ ሚስት ሆና ሳናውቃት በፊት የፊልም ጅማሬዋ ወዲህ ነው። ትውልድና እድገቷ በአዲስ አበባ ተክለ ሃይማኖት አካባቢ ነው። በብሔራዊ ቲያትር የክረምት ኮርስ ወስዳ እዛው በነበራት ቆይታ በቴዎድሮስ ራይ ቲያትር ላይ ተመለመለች። እድሉን ከሰጣችሁኝማ ብላ አስደማሚ የትወና ብቃቷን አሳየች። በዚያው ለቃቂ ወርዶት ቲያትር ታጨች። ስንቶች በቁንጅናና በልመና የማያገኙትን እድል በብቃቷ አስደምማ በተከታታይ ለመድረክ ቲያትሮች ታጨች። አንዳንዶች እንደውም ይቺ ሴትማ ቲያትር ቤት ውስጥ የራሷ ሰው አላት እንጂ እንደዚህ አልጋ ባልጋ የሆነ እድል እንዲህ በቀላሉ ያገኝም እያሉ ይሞግታሉ። ለማንኛውም ካልጋ ባልጋው አልጋ ወረድ ስንል ተዋናይት መስከረም አበራ በመድረክ መንገሷን ቀጥላ ፍቅር የተራበ ያሻ ልጅ ከትዳር በላይ የተሰኙና ሌሎች ቲያትሮችን መስራት ቻለች። አለፍ ብላም በቴሌቪዥን ድራማዎች ብቅ አለች። እንደለመደችው አሁንም ይሄን ድራማ አከታተለችው። በቤቶች ድራማ የይበቃል ሚስት ነበረች። መለሰት ድራማ ላይ ተናታል። ብዙዎች በምን ልታዘዝ ላይ እየተደናበረች ስታስተናግድ ያስታውሷታል። በግርሳት ላይ ደግሞ በሌላ መልክ ትነግሳለች። ደግሞ ወደ ፊልሙ መንደር ጎራ ብላ መዳ፣ ሲመት፣ አክቲቪስቱ፣ እንሳሮ፣ ጥቁርና ነጭ፣ የሱፍ አበባ፣ አሁን በቅርቡ ደግሞ ከቸርነት ፍቃዱ ጋር የፋሲካ ሌሊት የተሰኘ ፊልም ጀባ ብላናለች። ሲመት በተሰኘው ፊልም ብቻ 12 ኢንተርናሽናል ፊልም ፌስቲቫል ላይ በምርጥ ተዋናይት አሸንፋለች። በወርሃ ሚያዝያ ደግሞ የእጮኛዋን ልብ አሸንፋ አንበርክከዋለች። ቀለበቷንም በሽታ ጣቷ ጥልቃለች። መቼስ ከዚህ ሁሉ ስራዎቿ የወደዳችሁት አይጠፋም። የትኛዋን ስራውን በይበልጥ ተወዱላታላችሁ? እንሳሮ ላይ ለየት ባለ ገጸ ባህሪ በመከሰቷ የብዙዎችን አድናቆት አግኝታበታለች። የሙያ አጋሯ ቴዎድሮስ ተክለአረጋይ ስለ መስከረም አበራ እንዲህ ብሎናል። መስከረም አበራ ከእንቅልፏ ስትነሳ ገና ለትወና የተቀባች ናት። ማንም ጸሐፌ ተውኔት መስከረምን በተዋናይነት ካገኛት እድለኛ ነው፣ የልቡ ይደርስለታል። ለመስከረም የተለየ ቦታ እንድሰጣት ከሚያደርጉኝ ምክንያቶች አንዱ ለመድረክ ቲያትር ያላት ጠንካራ ፍቅር ነው። መስከረም ራሷን የምታኖር ሴት ናት።
መስከረም ጽኑ ልብ ባይኖራት ኖሮ እስካሁን የሙያ ጓደኞቿ ሰብሮ ባስቀሯት ነበር እያለ ቴዎድሮስ ተክለአረጋይ ስለ ወዳጁ መስከረም የልቡን አጋርቶናል። ወድ የኢትዮ ቱርስ ቤተሰቦች እናንተስ ይህችንን ስትመለከቱ ምን ታስታውሳላችሁ? ሐሳባችሁን በኮሜንት ግለጡልን። ለአርቲስቷና ለባለቤቷ እንዲሁም ለወዳጅ ዘመዶቿ ሁሉ እንኳን ደስ አላችሁ እያልን የመስከረምን አጭር ዜማ እየጋበዝኳችሁ እኔ በዚሁ አበቃው። ሰላም። አልወራረድም አላሲዝም ባንተ ውስጤ እንደሚያገኝህ ባንተ ላይ ከዛተ ለሃታስገባኝ አልገኝም ብለ በኩራት አትኑር ሁሌም ጀግና ልጅ ነህ።